ጦርነት ላይ አስታውሳለሁ አዝማች ሆነ የዘመትክበትን ወደሱ እንመለስና እንደው ጦርነቱስ ምን ልትሆን ተገኘ ምን ልትሰራ ሄድክ አዝማችም ነበር ከስፖርት መርህ የሚጣረስ ነው የስፖርት እንደ መርህ የሚነሳው ወንድማማችነት ሰላም እርቅ ፍቅር በማምጣት ነውና ከዛ በርስ ጦርነት በነበረው ሁኔታ ደግሞ አዝማች ነበር ካንተ ነራሮኜ ጦሩን አልመራው ነገር ግን እንደዚህ የውጪ ጣልቃ ገብነቶች እና በውስጥ ኢትዮጵያን የማድከም ነገሮች ሲኖሩ እንደዚህ አይነት አስተሳሰብ እኔ ደግሞ በዓለም አደባባይ ምን መሰል ጓደኞቼ በዓለም አደባባይ የኢትዮጵያ ሰንደቅ ከፍ አድርጓል ነገር ግን እኔ ስፖርተኛ ሆኜ ወደዛ የሄድኩበት ምንድነው ብለሽኝ ብትይ በዛን ሰዓት የነበረው ስሜት በጣም የተለየ ስሜት ነበር ለመናገር በወንድምም ላይ አልነበረም የኔ ሐሳቤ በዛ ውስጥ በነበርኩበት ሰዓት አንድ በሪክተት በሚልበት ሰዓት በወንድሙ ላይ እንዳልሆነ የገባኝ ሁኔታዎች ነበሩ በነቂስም የኢትዮጵያ ሕዝብ የወጣበት ሁኔታዎች ነበረ እኔም ከዛ ውስጥ አንዱ ነኝ ነገር ግን ትልቁ ነገር ወደዛ የሄድኩበት ዋናው ምክንያቱ ጥቂት ወንድሞቻችን ምናልባት የውጪ ጣልቃ ገብነቶች በግልጽም በተለይ በግብጽ የታወጁ ጦርነቶች በሶሻል ሚዲያ በጣም ሲወሩና እኛም ስንሰማ ስናነብም ስለነበረ ይሄ ነገር ወንድሞቻችንን ተጠቅሞ አገር ለማፍረስ የሚል ሐሳቤ እኔም እንዳንድ ሰው እንዳንድ ኢትዮጵያዊ ዜጋ በውስጤ ነበር